እንደምንከረማችሁ ወገኖች ዛሬ አጭር መልእክት የአይምሮ ህመም እውነተኛ ችግር እንደሆነ በማህበረሰባችን ውስጥም ይህ የአይምሮ ህመም የሃይማኖት ጾታን ማንነት ሳይለይ ብዙዎችን እያጠቃ ይገኛል እና እንዲሁም በተለይ የእምነት ማህበረሰባችን ደግሞ በተለይ በዚህ ሁኔታ ላይ ግልጽ የሆነ ውይይት ምክክር ስለሌለበት በዚህ ሐሳብ ብዙ እየተጎዳ ይገኛል። ይሄንን በብዙ ተመክሮ ስላየው አጭር ሐሳብ ላካፍላችሁ ፈልጌ ነው። ወገኖች በተለይ የእምነት ማህበረሰቦች በመጽሐፍ ቅዱስ ታሪካችን ውስጥ የምናነባቸው የእምነት ወንዶችና ሴቶች አንዳንድ ጊዜ ከአእምሮ ጤንነታቸው ችግር ጋር ሲታገሉ እንደነበረ መጽሐፍ ቅዱሳዊ ታሪካቸው ስናስተውል ይሄን ብናውቅ ምናልባት ብዙ ያስገርመን ይሆናል። የተለያየ የአእምሮ ጤንነት ችግር ውስጥ ሰዎች ነበሩና ሰዎችም ናቸውና ብዙ የአእምሮ ጤንነት ችግሮች ሲያጋጥማቸው ሲታገሉ በታሪካቸው ውስጥ በመጽሐፍ ቅዱስ ታሪካቸው ውስጥ ያስነብቡናል። ስለዚህ በአእምሮ ጤናና በምርመራዎቻቸው ወይም ዳያግኖስ ውስጥ ዙሪያ ምናልባት ዛሬ የምንናገራቸው የአእምሮ ጤና ችግር ስያሜዎች ብዙ የአእምሮ ጤና ችግር ስያሜዎች ወይም ዳያግኖሶች አሉ። ያሁኑ የኛን የዘመናዊ ቋንቋ ቃላቶች ላይሆኑ ይችላሉ በዛን ጊዜ በመጽሐፍ ቅዱስ ውስጥ ያሉት። ነገር ግን የአእምሮ ጤንነት መሰረታዊ ችግሮች ትግሉ ስትራግሉ ክራይሲሱ ራሱ ጊዜ የማይሽረው የነበረ እውነት ነው። ይሄንን ሁላችንም ልንረዳ ይገባል። እንዲያውም በመጽሐፍ ቅዱስ ውስጥ ጌታ አምላካቸውን በደንብ በሚያውቁና ሲያመልኩት ሲወዱት የነበሩ ሰዎችን በመጽሐፍ ቅዱስ ውስጥ ይሄንኑ ታሪካቸውን ጽፎልን አስቀምጦልን የሄዱት ምናልባት አንዳንዶች እንደ ጭንቀት፣ ድብርት፣ ራስን የማጥፋት ሐሳቦች ካሉ የአእምሮ ጤንነት ችግሮች ጋር በመታገል ላይ እንደነበሩ የመጽሐፍ ቅዱስ ታሪክ ሐሳባቸው ያስታውሰናል። እና እነዚህ የእምነት አባቶች የእምነት ሰዎች የእግዚአብሔር ሰዎች የተለያዩ የአእምሮ ጤንነት ችግሮችን በተለያየ የህይወት መንገዶቻቸው ላይ አስተናግደው አልፈዋል። ታዲያ እነዚህን በመጽሐፍ ቅዱስ ውስጥ ያሉትን የእያንዳንዳችንን የእግዚአብሔር ሰዎች የእምነት ታሪክ ስንመለከት እነዚህን ሰዎች ስንመለከት ዛሬ ከአእምሮ የጤንነት ችግር ውስጥ ወይም በአእምሮ የጤንነት ችግር ውስጥ ለምናልፈው ወይም ለሚያልፉት ወገኖቻችን ለካስ እኛም ብቻ አይደለንም በዚህ ችግር ውስጥ የምናልፈው የሚያለፍን ያለነው ብለን እንድናስብና ወገኖቼ የአእምሮ ጤንነት ችግር ኖርማል እንደሆነና የተለየ የጤንነት ችግር እንዳል አድርገን እንዳንመለከተው እንዲሁም ብቻችንን እንዳልሆንን ጥሩ ማሳያ ነው ብዬ ስላሰብኩ ነው ይሄንን ታሪክ በዚህ ውስጥ ላወራችሁ የፈለኩት። ነገር ግን ወገኖቼ ከዚህ ባሻገር ከነዚህ የእምነት ወገኖቻችን የህይወት ታሪክ በአእምሮ ጤንነት ችግሮቻቸው ውስጥ እንዴት እንዳለፉ እንዴት እንደተቋቋሙ እና ምን አይነት ምላሽ እንደሰጡ ጠቃሚ ትምህርቶችን ከነሱ የህይወት ታሪክ ልንማርባቸው እንችላለን ብዬ አስባለሁ። ምክንያቱም እንደ ሰው ተፈትነው ስጋ ለብሰው በምድር ላይ ሲመላለሱ በነበሩበት ሁኔታ ላይ የተለያዩ አእምሮ የኢሞሽናል and mental health crisis አጋጥሟቸው በዛ ውስጥ አልፈዋል። አሁን ብዙ መጽሐፍ ቅዱሳዊ ሰዎች ይሄንን ቅድም እንዳልኩት ለጭንቀት፣ ድብርት፣ ድብታ፣ የስሜት ቀውስ ያሉ የአእምሮ ጤንነት ትግሎች ችግሮች ምናልባት ዛሬ ካለው ዘመናዊ የአእምሮ ጤንነት እክል ግንዛቤዎች ጋራ የሚስማማ የሚቀራረብ የሚስማማ ጥልቅ ስሜታዊና ስነልቦናዊ ጭንቀት አስተናግደው በህይወታቸው አልፈዋል። ቅድም እንደነገርኳችሁ ጭንቀት፣ ፍርሃት፣ ድብታ፣ ራስን የማጥፋት ስሜት
ሐዘን፣ ጥልቅ ፍርሃት አጋጥሟቸው ምንም እንኳን መጽሐፍ ቅዱስ እንደዛሬው የለየ የተገለጠ አእምሮ ህመም ደረጃ ያሉ ቃላቶችን ዘመናዊ ቃላት አገላለጾችን ባይጠቀምም ማለት ነው። ስለዚህ እነዚህን ሐሳቦች ቆም ብለን እናስተውልና ለራሳችንም ለቤተክርስቲያንም ለእምነት ማህበረሰቡም ትልቅ ትምህርት ይሆናል ብዬ አስባለሁ። በመጽሐፍ ቅዱስ ውስጥ የአእምሮ ጤና ትግል ምሳሌዎች በራሳቸው የመጽሐፍ ክፍል ውስጥ ይህንን የአእምሮ ጤንነት ትግላቸውን ኢሞሽናል ኤንድ ሜንታል ሄልዝ ስትራግላቸውን ጠቅሰውልን የሄዱት አንደኛው ዳዊት ነው። ንጉስ ዳዊት ነው። ብዙ ጊዜ እንደ እግዚአብሔር እንደ ልቤ ብሎ የጠራው ሰው ዳዊት በብዙ መዝሙሮች ውስጥ የተሰማውን ጭንቀት፣ ሲያልፍበት የነበረበትን ጭንቀት፣ ሲያልፍበት የነበረበትን ሐዘን፣ ሲያልፍበት የነበረበትን ብቸኝነት፣ ድብታ በግልጽ ሐሳብ ገልጿል። ዳዊት ነፍሱ እንደተጨነቀች እና እንደታወከች በመዝሙረ ዳዊት 42 ቁጥር 5 ላይ ይናገራል። እና አልጋውን በእንባ እንዳጠበ መዝሙር 6:6 ላይ ጽፎልናል። በግል የህይወቱ ድካም በመጣው ደግሞ የኃጢአት መዘዝ ምክንያት ለምሳሌ ከቤርሳቤ ጋር በነበረው ግንኙነት እና እንደ ንጉስ ሳኦል ባሉ ባላንጣዎች ደግሞ በመጣበት የህይወት ግራ መጋባት የተለያዩ የህይወት ችግሮችን አሳልፏል። ሐሳቡንም በዛ ውስጥ አጋርቶናል። በዚህ ውስጥ ዳዊት አምላኩን ታምኖ በአምላኩ ላይ ተደግፎ የሌሎችንም ደግሞ ገዛ እየጠየቀ በመጣበት የአእምሮና የኢሞሽናልና ሜንታል ሄልዝ ክራይሲስ ውስጥ በድል ተወጥቷል። ነብዩ ኤልያስ ከትልቅ መንፈሳዊ ድል በኋላ ከንግስት ኤልዛቤል የሞት ዛቻ ገጥሞት ደክሞት እና ፈርቶ ወደ ምድረ በዳ ሸሸ። ተስፋ በመቁረጥ ከቁጥቋጦ ስር ተቀምጦ እግዚአብሔር ነፍሱን እንዲወስድለት ጸለየ። I want to die መሞት ፈልጋለሁ አይነት ስሜት ነው አባባል። በአሁኑ ዘመን ባለ ዳያግኖሲስ ሱሳይዴሽን ወይም ሱሳይድ ቶት አለው ማለት ነው። አቤቱ ሰደኝ ብሏል አንደኛ ነገሥት 19:4 ላይ። በምላሹ ግን እግዚአብሔር አልኮነነውም፣ አልፈረደበትም። ይልቁም ምግብና እረፍትን እና እግዚአብሔር በትዕግስት ተንከባክቦት ሲያሻግረው እንመለከታለን። እግዚአብሔር በማንም የአእምሮ ጤንነት ችግር ላይ አይፈርድም። መጽሐፍ ቅዱሳችን በኢዮብ መጽሐፍ ላይ የምናውቀው ኢዮብ ቤተሰቡን ሀብቱንና ጤንነቱን ካጣ በኋላ ከባድ ሐዘንና ተስፋ መቁረጥ በህይወቱ ደርሶ ለምን ተወለድኩ እስኪል ድረስ እና አምላክ የለም በሚያስብልና የተስፋ መቁረጥ ስሜት ሐሳቡን ሲገልጽ በታሪክ ውስጥ በመጽሐፍ ቅዱስ በራሱ የመጽሐፍ ቅዱስ ታሪክ ውስጥ እንመለከታለን። የሱ ታሪክ የሰው ልጅ በመከራና ለአእምሮ በማይታሰብ ስቃይ ውስጥ እግዚአብሔርን እንዴት እንደሚፈልግና የህይወትን ተግዳሮት ያለፈበትን ግልጽ መንገድ ያሳየናል። ወገኖቼ በህይወት ላለ ችግር እኛ ብቻችንን አይደለንም። በአእምሮ ጤንነት ችግሮቻችን ለምናልፍበት ጉዞ ብቻችንን እንዳልሆነን የኢዮብ ታሪክ ያስተምረናል። ንጉስ ሳኦል የእግዚአብሔር መንፈስ ባለመታዘዙ ምክንያት ከሱ ከራቀ በኋላ መጽሐፍ ቅዱስ ሲናገር ክፉ መንፈስ አሰቃየው ይላል። አንዳንድ ምሁራን መጽሐፍ ቅዱስ ምሁራን እንደ ሲናገሩ የአእምሮ ህመም ምልክቶችን ሲተረጉሙ የንጉስ ሳኦል የነበረበትን የአእምሮ ህመም ችግር ሲተረጉሙ ከባይፖላር ዲስኦርደር ወይም ከከባድ የመንፈስ ጭንቀት ጋር የሚመሳሰሉ ምልክቶች በማሳየት እንዳሳየ እና በዚህ ውስጥ ደግሞ ግራ ተጋብቶ በዳዊት ላይ በጣም ቀንቶ ብዙ የህይወት ውጣ ውረድ ውስጥ ሲገባ እንደነበር ብዙ የህይወት ምስቅልቅል ውስጥ እንደገባ የንጉስ ሳኦል ታሪክ ያስተምረናል፣ ያሳየናል። ሌላው ወንድማችን ዮናስ በብሉይ ኪዳን ላይ የነነዌ ሰዎች ንስሐ ገብተው እግዚአብሔር ሲራራላቸው ዮናስ ተቆጥቶ
ሊሞት ፈለገ። እግዚአብሔር ለጠላቶቹ መራራት በመቻሉ ተበሳጨ። ይሄ ሌላው የኢሞሽናል ሲምፕተም ነው። ሐና እታችን ሐና የሳሙኤል እናት ለረጅም ጊዜ ልጅ መውለድ ያልቻለችው እህት በጣም ተጨንቃ ነበር። ሌዊ ካህኑ የሰከረች እስኪመስለው ድረስ ምርር ብላ ስታለቅ ስታዘን የቆየች ሴት ነበረች። እግዚአብሔር በማጽናናቱ እስኪጎበኛት ድረስ በአንደኛ ሳሙኤል ምዕራፍ 1 ቁጥር 10 እስከ 13 እናገኘዋለን። የእርሷ ታሪክ የመሃንነትና የሐዘን ጥልቅ ጭንቀት እና ፍራስትሬሽን በሕይወቷ የነበረውን ፍራስትሬሽን ያሳየናል። በሕይወታችን ፍራስትሬት የምናደርግበት ምንፈልገውን ባጣንበት የሚገባን ብለን በምናስበው ነገር ላይ ባጣንበት የሕይወት መልክ ውስጥ የሚያጋጥመንን ፍራስትሬሽን እቺ እህት አልፋበታለች። ሌላው ጌታ ኢየሱስ ክርስቶስ ሁላችንም እንደምናውቀው ኢየሱስ ፍጹም ሰውና ፍጹም አምላክ ሆኖ ወደዚህ ምድር የመጣበት የሕይወት መልክ ነው ያለው። ይኸውም የዓለም ቤዛነቱን ተልእኮውን ለመፈጸም ፍጹም ሰው ፍጹም አምላክ ሆኖ በእግዚአብሔርና በሰው ልጆች መካከል እርቅን እንዲፈጥር አስችሎታል። ፍጹም ሰው ነው፣ የሰውን ልጆች ሥጋ ስለለበሰ። ፍጹም አምላክ ነው፣ በእግዚአብሔር ኪዳናዊ መለኮታዊ አሰራር ወደዚህ ምድር ስለመጣ። ታዲያ በለበሰው ሥጋ ጌታ ኢየሱስ ከመስቀሉ በፊት በጌቴሰማኒ የአትክልት ስፍራ ለደቀ መዛሙርቱ ነፍሴ እስከ ሞት ድረስ በሐዘን ተወጥራለች አለ። ማቴዎስ ምዕራፍ 26 ቁጥር 38 ላይ በማለት ወገኖቼ ጌታ ኢየሱስ ከባድ ሐዘኑን ጭንቀቱን እንዳጋጠመው ይናገራል። የሉቃስ ወንጌል ሲገልጸው የደም ላቡን እንደ መሬት ላይ እንደሚወርድ የደም ጠብታዎች ሲል ይገልጸዋል። ይህን ከፍተኛ ጭንቀት አካላዊ መገለጫው ላይ ሲታይ እንመለከታለን። ኢየሱስ ፍጹም ሥጋን የለበሰ የኛን የሰው ልጅን ሥጋ የተሸከመ ስለሆነ ያ ሥጋ ሪፍሌክት የሚያደርገውን ነገር ሪፍሌክት አድርጓል። ታዲያ ኢየሱስ በአትክልቱ ውስጥ ካሳለፈው የመጨረሻ ሰዓታት ወገኖች እኛ ምን እንማራለን? ከጌታችን ከኢየሱስ ከእውነተኛው መምህራችን ምን እንማራለን? ፍርሃት፣ ጭንቀትና ሌሎች አስቸጋሪ ስሜቶች ወገኖቼ የሰው ልጆች ተሞክሮች ናቸው። ለኢየሱስም ጭምር በሥጋው ወራት ይሄንን ተካፍሎ አልፏል። ኢየሱስ ከፊት ያለውን ተስፋ ያውቀዋል። ምንም እንኳን ወገኖቼ ለወደፊት ተስፋ ማግኘታችን የዛሬን ህመም እና ሐዘን እንደው ሊያስወግድልን እንደው አቅም ቢያጣም እንኳን ያ ምንም አይደለም ብለን ታግሰን እንድናልፍ ጸንተን እንድንቆም ተስፋችንን ያየ እንድንጠብቅ ያስተምረናል። ኢየሱስ በሞት ላይ ድል እንደሚያገኝና በተሰቀለ በሶስተኛው ቀን እንደሚነሳ ቢያውቅም ኢየሱስ አሁንም ስለሚጠብቀው ሞት እንደ ሰው ከለበሰው ሥጋ የተነሳ ያ ጭንቀት፣ ያ ሐዘን፣ ያ የሕይወት መከራ ላይ ደርሷል። ግን በእነዚያ አስቸጋሪ ጊዜያት ጌታ ኢየሱስ ምን አደረገ? መጽሐፍ ቅዱስን በደንብ ብናነብ ጸጥ ያለ ቦታ ፈልጎ የሰማይ አባቱን በጸሎት ፈለገ። ከዚህ በተጨማሪም አብረውት የነበሩትን ወገኖቹን ደቀ መዛሙርቶቹን ከነሱ ደግሞ የጸሎት ድጋፍ ጠየቀ። ተነሱ አብረን እንጸልይ። ጴጥሮስ ለአንድ ሰዓት እንኳን ልተጋል ቻልክም ብሎት እስኪ ነቅፈው ድረስ እስኪ ጠይቀው ድረስ ከእርሱ ጋር እንዲሆኑ ከእርሱ ጋር መጸለይ እንዲችሉ ፈለገ እንጂ ለብቻው ተደብቆ አልተቀመጠም። እናም ወገኖቼ እኛም እንዲሁ አይነት ሁኔታ ሲያጋጥመን ወይም ከአእምሮ ጤንነታችን ጋር ስንታገል ማድረግ ከሚገባን አንዱ ትልቁ ትምህርት ይህ ነው። ወደ አባታችን ወደ እግዚአብሔር በእውነትና በመንፈስ መቅረብ።
ችግራችንን በትክክል ሊረዱ የሚችሉና ሊሸከሙ የሚችሉ ወገኖችን በጥንቃቄ በመፈለግ ሁሉም ላይሆን ይችላል። ሁሉም ሰው ችግራችን ሊረዳ ላይችል ይችላል። ሁሉም ሰው ያለንበትን የአእምሮን ጤንነት ችግር፣ የስሜት ችግር ሊረዱን ይችላሉ ማለት አይደለም። ነገር ግን በጥንቃቄ ፈልገን ሸክማችንን ማጋራት ለምናምናቸው ለቅርብ ጓደኞቻችን ይህንን በደንብ አድርገን ማካፈልና ሌሎች በዘመኑ ያሉ የሕክምና እርዳታዎችን ካስፈለገ ሳናስተባብል፣ ሳንሸሽ፣ ሳናፍርበት ችግሩም ከቁጥጥር ውጪ ሳይሆን የአእምሮና የአእምሮአችንና የስሜታችን ክራይሲስ ችግር ከቁጥጥር ውጪ ሳይሆን መፍትሄ መፈለግ ያስፈልጋል። ወገኖች በተለይ በአእምሮ የጤንነት ችግር ውስጥ ያላችሁ፣ በተለያየ ሜንታል ሄልዝ ኤንድ ኢሞሽናል ክራይሲስ ውስጥ ላላችሁ ሰዎች አንድ ነገር አስተውሉ። ብቻችሁን አይደላችሁ። ይሄ ሁሉ ታሪክ የሚያስተምረን እንደ ሰው ሊኖር የሚችል ነገር እንደሆነ ነው። በመጽሐፍ ቅዱስ ውስጥ ቀደም ብለን የተገለጹትን የተረዳናቸውን የእምነት አባቶቻችንን ታሪክ በስሜታቸው መታወክና ከአእምሮ ጤንነታቸው ጋር ሲታገሉ ከነበሩት የመጽሐፍ ቅዱስ አባቶች፣ የመጽሐፍ ቅዱስ ሰዎች ጋር ራሳችን ስናይ ብቻችን እንዳልሆነ እንድናውቅ ያበረታታናል። በዚህም ተስፋ እንዳለን እንድናስተውል ይረዳናል። ከኛ በፊት የነበሩ ስፍር ቁጥር የሌላቸው የእምነት ወንዶችና ሴቶች የእግዚአብሔር ሰዎች ዛሬ ከምናልፍበት የአእምሮ ጤንነት ችግሮች ተመሳሳይ ነገር ጋር ታግለው አልፈዋል። ስላልወጣ አውጥተን በትክክል በመድረኮቻችን ስላላወራ ነው ዛሬ ለብዙዎች እንደ እፍረት እንዳላስፈላጊነት እየታሰበ ወደ ኋላ አስቀርቶን ብዙዎች የተጎዱ ናቸው። ታዲያ እግዚአብሔር ከእያንዳንዳቸው እንድንማር የሚፈልገውን እንዲያሳየን እንጠይቀው እና እነዚህ በመጽሐፍ ቅዱስ ያሉት ሰዎች እንዳደረጉት እግዚአብሔርን መታመንና በትግላችን በአእምሮ ጤንነት ችግሮቻችን በትግሎቻችን መካከል ወደ እርሱ መምጣትና እርዳታን ከትክክለኛው አካልና ስፍራ ፈልገን ማግኘትና በዚህ ውስጥ ብቻችንን መጎዳት እንደሌለብን የሚያስተምረን እውነት ነው። ወገኖቼ የአእምሮ ጤንነት ችግር የአንድ ሰው ደካማነት ማሳያ አይደለም። It's not a sign of weakness. ደካማ ስለሆነ አይደለም ሰው በአእምሮ ጤንነት ችግር ውስጥ የሚወድቀው አይደለም። እንዲህ አይነት አመለካከት ከኛ ይራቅ። ወይ ደግሞ የአእምሮ ጤንነት ችግር በአንድ ሰው በእግዚአብሔር የሚሆን በሰው በሌላ አካል ወይም በሌላ አካል የተረገመ የሚያደርገው ምልክትም አይደለም። Sometimes we are seeing that as a sign of curse. አይደለም። አሊያም ወገኖቼ የአእምሮ ጤንነት ችግር የክፉ መንፈስ ተጽዕኖ ምልክት ብቻ ማሰቢያ አድርገን መውሰድ የለብንም። ወገኖች እንደ ማንኛውም ሌሎች በሽታዎች ጨጓራ፣ ጉበት፣ ኩላሊት፣ የአይን ህመም፣ የጥርስ ህመም፣ የጆሮ ህመም ልንን እንችላለን። ሌሎች አካሎቻችን ላይ እንዳሉት ህመሞች ሁሉ የአእምሮም ህመም እንዲሁ ከሌሎቹ እንደ አንዶቹ ነው። ፒሪድ። እርዳታ ያስፈልጋል። ሰው የአእምሮ ጤንነት ችግር ሲኖር ቀውስ ነው አይባልም። ቀውሷል አይባልም። ቀውስ ነች አይባልም። ቀውስ ነው አይባልም። ነገር ግን እርዳታ ያስፈልጋቸዋል፣ እገዛ ያስፈልጋቸዋል። በቤተ ክርስቲያን፣ በእምነት ተቋማቶች፣ በቤተሰብ፣ በማህበረሰብ ውስጥ እርዳታ ያስፈልጋቸዋል። ወገኖቼ ለዚህ ነገር ግልጽ እንሁን። እናንተም በዚህ ችግር ውስጥ ያላችሁ ግልጽ ሁኑ። በዚህ አትፍሩ። በመድረኮቻችን በተለያየ አሰራር መድረኮቻችን ልዩ ስፍራና ትኩረት ሰጥተነው በጥንቃቄና በእውቀት ወገኖቼ ስለ አእምሮ ጤንነት ችግሮች እንዋይበት፣ እንምከርበት። አዎ የአእምሮ ጤንነት ችግር እንዴት እንደተከሰተና
ለምን ብለን ለምንድን ነው እንደዚህ እኔ ላይ ሆነው ለምን እኔ ላይ እንደዚህ ሊከሰት ቻለ ብለን ለምን ጠይቀው ጥያቄ መልሱ ሰፊ ነው። በዚህ አጭር ቪዲዮ ማስተማር ወይም መጠቅለል አልችልም። በሌላ ጊዜ መለስበታለሁ። ነገር ግን ከጄኔቲክ ከአካባቢውና ከህይወት የዕለት ተዕለት ምክንያቶች ምልልሶቻችን ምክንያቶች ወይም የአንጎል ኬሚካል አለመመጣጠን ሊሆኑ ይችላሉ። ሌሎችም ምክንያቶች ተጨማምረው። ስለዚህ ይህንን እናስተውል። በመጨረሻ የትኛው የማህበረሰባችን ክፍል ነው እጅግ በጣም ተጠቂ ሆኖ በዚህ ሁኔታ በአእምሮ ጤንነት ችግር ብለን ካልን ሁሉም ሊሆን ይችላል። ነገር ግን በቅድሚያ ግን የተጠቁት ያሉት በማህበረሰባችን ውስጥ የመጀመሪያው ወጣቶች ናቸው እና ጎልማሶች ናቸው። ሌሎች አዛውንቶች ናቸው። ሌሎች ደግሞ መሪዎች ናቸው። የእምነት ተቋም መሪዎች፣ የተለያዩ የህይወት የኮሚኒቲ መሪዎች ካለባቸው የሥራ ጫናና ስትረስ የተነሳ በብዙዎች በጓዳቸው የተሰቃዩ በአእምሮ ጤንነት ችግር እክል ውስጥ እየገቡ እንዳለ ልናስተውል ይገባል። ብዙ ወጣቶችን እያሳጣን ይገኛል። ብዙ ጎልማሶችን እያጣን እንገኛለን። በህይወት እንኳን ባይጠፉ አንዳንዶቹ ከዚህ አእምሮ ጤንነትና የስሜትና አእምሮ ጤንነት ችግር የተነሳ ወደማይፈልጉት ሱስ ውስጥ እየገቡ ያሉ እጅግ ብዙዎች ናቸው። ስለዚህ በዚህ ሐሳብ ላይ እውነተኛ ምክክር፣ እውነተኛ ማህበረሰባዊ ኮሚኒቲያዊ ውይይትና አስተምሮ እጅግ በጣም ያስፈልገናል። በግልጽ የተመካከርንበት ነገር በግልጽ የምንወያይበት ሐሳብና እውነት ብዙዎችን ሊታደግ ለብዙዎች ተስፋ ሊሆን ይችላል ብዬ አምናለሁ። ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። ወንድማችሁ ዶክተር አበባየሁ ነኝ ከኢስት አፍሪካን ዌልነስ ኤንድ ሪሶርስ ሴንተር። ጥያቄ፣ አስተያየት፣ ተጨማሪ ሐሳብ ካላችሁ ጠይቁን። በተቻለ መጠን አብረን ለመወያየት ለመመካከር ዝግጁ ነን። እንግዲህ በነገር ሁሉ ጤንነታችንን፣ የአእምሮ ጤንነታችንን፣ ቤተሰብ ጤንነታችንን፣ አካላዊ ጤንነቶቻችንንም በሁሉ እንድንጠብቅ እንድናስተውል ያስፈልጋል። ስላዳመጣችሁን በጣም አመሰግናለሁ። በሌላ ጊዜ ባጭር በሌላ መልእክቶች በዚሁ ሐሳብ ላይ መለሳለሁ። እስከዛው መልካም ቆዩ።